ትልነኛ ያለው ኢየሱስ የወንድ ከንፈር የሚስመው ኢየሱስ የኢየሱስ ክርስቶስን እብደትና ውሸት ኢየሱስ ክርስቶስ እብድ ነበር ማለት ነው። ኢየሱስ ክርስቶስ ውሸታም ነበር። ወደ ንጽጽሩ ዓለም እንዴት ገባ? ንጽጽር እንዴት ጀመርኩ? ኢየሱስ ክርስቶስ ዲያብሎስ ነበር። ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ወደ ንጽጽሩ ዓለም እንዴት ልገባ ቻልኩ? ለምን ንጽጽር ጀመርኩ? እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም ትል ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት። የክርስቲያኖች አምላክ የወንድ ከንፈር እንደሚስም መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። ለምን ንጽጽር ጀመርኩ? ንጽጽር ለምን ጀመርኩ? እዚህም ይለናል። እኛ ኡስታዞች አንድ ቀን በክርስትና እምነት ውስጥ ገብተን አንዲትም ነገር ተናግረን አናውቅም። So how many haters do you have so far? See, basically I like to... አልহামዱሊላህ በስነ ስርዓት መጽሐፍ ቅዱስ ጠቅሰው የሚከራከሩ ወንድሞች ይኖራሉ። ወጃዲልሁም ቢለቲ አህሰን በጣም ስርዓት በተሞላበትና መረጃን መሰረት ያደረገ ከስድብ ከማዋረድ ነፃ የሆነ ሐሳብ ነው። ዲቤት የሐሳብ ማንሸራሸር ችግር የለውም። እሱ መሳደብ ምን ገብተ ሌላ ቦታ ውስጥ መፈትፈት አንድም ቀን ተደርጎ አያውቅም። የጥላቻ ንግግር አንድም ዳዒ እስኪ ወላሂ አንድ ሰው ያምጣ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ኢየሱስ ክርስቶስ እብድ እንደነበረ አበደ ወይም እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። ኢየሱስ ክርስቶስ እጁን ሳይታጠብ የሚበላና ሰዎችን እጃቸውን ሳይታጠቡ እንዲበሉ የሚያዝ ሰው ነበር። ስለዚህ ኢየሱስ ክርስቶስ እብድ ነበር ማለት ነው። እጁን ሳይታጠብ የሚበላ ሰው፣ እጃቸውንም ሰዎች እንዳይታጠቡ የሚያዝ ሰው ጤነኛ ነው ልንል አንችልም። ጽዳቱን የማይጠብቅ ሰው እብድ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ እብድም ጭምር ነበር። ኢየሱስ ክርስቶስ ውሸታም ነበር። ውሸታም እንደነበረ መጽሐፍ ቅዱስ በግልጽ ቋንቋ ይናገራል። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወደ ንጽጽሩ ዓለም እንዴት ገባ? ስሙኝማ እዚህ ጋር ያለው አምላክ ማለት ነው ብቻውን ማሰብ እንደማይችል ታውቃላችሁ። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ይሄን ብቻውን ማሰብ አይችልም። ቅዱስ ማርያምን የቱ ጋር ነው የበዳት? ትልነኛ ያለው ኢየሱስ የወንድ ከንፈር የሚስመው ኢየሱስ የሰው ብልት የሳመው ኢየሱስ እመጣለሁ ብሎ ተሰምታ አለፈው እስካሁን አልመጣም። ትል የሆነው ኢየሱስ ትልነኛ ያለው የሰው ማላገጫ የሆነው ኢየሱስ አልመጣም እስካሁን። እዚህ መጽሐፍ ላይ ያለው ኢየሱስ ጣዖት አምላኪ ነበረ፣ ሰው አይደለም ትል ነው። እንዲሁም ደግሞ በጣም ብዙ ነገሮችን ያደርጋል ኢየሱስ። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው ማለት ታያችኋል። የክርስቲያኖች አምላክ የወንድ ከንፈር እንደሚስም መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። ክርስትና ሞቷል። ያ ጀማ ምንድነው የሚጠበቅብህ? አካፋህን ይዘህ ሄደህ አፈር ማልበስ። አይቀርም። የማይበላ የማይጠጣ አንዴ የሚሞት አንዴ የሚበላ አንዴ ሰው ሆኖ መጥቶ እንጨት ላይ የሚሰቀል የሚገረፍ አምላክ አይደለም። ሰው የመሆን ፐርሰንቱ 99.9 ነው። አምላክ የመሆን ፐርሰንት 0.0። መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። ይህ ግለሰብ ፈጽሞ ማምለጥ የለበትም። ከአዳማ ወደ አዲስ አበባ ገብቷል። አዳማ እየኖረ እስካሁን ድረስ ለምን ዝም እንዳላችሁት አልገባኝም። መረጃ እንኳን መስጠት አልቻላችሁ እንኳን። እኔ በጣም ነው የገረመኝ። መጅሊሳችን ዝም እንዳለ ነው፣ እኛ ዝም አንልም። ከሀገር እንዳይወጣ በጣም አስቸኳይ ነው። ግለሰቡ አድራሻውን ቀይሯል። ከዚህም በፊት ክስ አልተመሰረተበትም በማለት ብቻ የግለሰብ አድራሻውን ቀይሮ አምልጧል። እዚህ ጋር እንደምትመለከቱት ከብርጭቆ ኮንዶሚኒየም ብሎክ 102 ይኖርበት ከነበረው ኮድ 5 የሆነች ጥቁር ሃይላክስ የኒጆ መኪና ናት መታ የወሰደችው። እዚህ ጋር ያው ፎቶ እንደምትመለከቱት ማለት ነው። እየተሸማቀቀ ይኖራታል እንጂ በነፃነት አይኖራትም። ይህ ግለሰብ ሙሉ ለሙሉ ጥቁር ለብሶ ነው እየተንቀሳቀሰ የሚገኘው።
መረጃ ሲኖራችሁ ቶሎ እንድትልኩ ፕሮፋይል ስር የመደወያ ምልክት አለ። በዛ ስልክ ቁጥር በቴሌግራም በዋትስአፕ መረጃዎችን መላክ ትችላላችሁ። የግለሰብ ግን በነፃነት አይኖራትም፣ አንፋታው። እዚህ ጋር የምትመለከቱት ግለሰብ አሸባሪ ግለሰብ፣ ጽንፈኛ፣ የሃይማኖት ግጭትን ለመፍጠር ሲሰራ የነበረ ግለሰብ ነው። ይህ ግለሰብ በፌዴራል ፖሊስ እየተፈለገ ይገኛል። ክስ ተመስርቶበታል። ይህ ወንጀለኛን ግለሰብ ማስጠጋት፣ ማሸሽ፣ መደበቅ ወንጀል ስለሆነ ከዚህ ድርጊታችሁ እንድትቆጠቡ ይህንን ግለሰብ ደግሞ የጠቆመ ማንኛውም ሰው የ400 ሺህ ብር ሽልማት ይኖረዋል። ረሱላችን አለይሂ ሰላቱ ወሰላም ሰልቦ ከተወበተ ተውባው ተቀባይነት ያገኛል። ያ ሰው ወደ እስልምና ተመልሷል ይባላል። ወላኪን ግድያ አይቀርለትም፣ ይገደላታል። ግዴታ መሞቱ አይቀርለትም፣ ግዴታ ይገደላል። ይታሰራል ምናምን የሚባል ነገር የለም። አንድና አንድ ይታሰራል ይባላል። በራሱን ሰርቦ ማስታሰር የለም። እንገለዋለን። እኔ አንድና አንድ ያለበትን ቦታ ብቻ ላቁም ይላል። ባድርሲ ስልኬ 0944 ደውላችሁ ንገሩ። እኔ እገላለሁ። አላሁ አክበር። እኔ እፎይ ይባላል። ብገለኝ እንጂ ሌላ ምንም አታመጣም። የእስር ማዘዣ አውጥቶ እፎይን በቁጥጥር ስር ለማዋል እየተንቀሳቀሰ እንዳለ የፖሊስ ምንጮቻችን ገልጸዋል። በዚህ ክስ ላይ እፎይ ብቻ ሳይሆን ሌሎችም ሰዎች እንደተካተቱበትና የእነሱም በቁጥጥር ስር ሊውሉ እንደሚችሉ የደረሰን መረጃ አመልክቷል። ፍትህ አካላት ነን የሚሉ ግለሰቦች ዝምታን መረጡ። ጭራሽ እኛን ጥፋተኛ ለማድረግ የሚሞክሩ ግብዞችም እንደነበሩ አስተውለናል። ይህ ምግባር የፍትህን መቃብር ይበልጥ በጥልቀት እንደመቆፈር ነው። ሁሉም በሚባል ደረጃ የዋሃብያ እስላማዊ ቡድን ኡስታዞች ተሳዳቢ መሆናቸው ይታወቃል። ግልጽ የሆነ ስድብ አሰማሃለሁ። በመጅሊስ እውቅና ያለው ኡስታዝህን ትቃወመዋለህ ወይንስ ትደግፈዋለህ? አሁንም ከሆነ ግን ይህ ግለሰብ ለዚህ ግለሰብ እውቅና የሚሰጥ ሃይማኖት ካለ ወላሂ እሱ ራሱ የሞተ ሃይማኖት ነው። አሁን ወደ 30ኛ ዓመታት እየዘለቅን ነው። ኢየሱስ ክርስቶስ የወይን ግንድ ነው፣ እንጨት ማለት ነው። ተቆርጦ በተጣለ ጊዜ የሚደርቅ እንጨት ገባ አይደል? ማንም ደም እኛን አያድንም። ወላ የበግ ደም ወላ የግመል ወላ የከብት ወላ የሰው ደም ማንንም አያድንም። ማንም ለማንም አልሞትም። ማንም ለማንም አይሞትም። ለፈጣሪ ሰዎች ስም አያወጡለት። ፈጣሪ ሰዎች አይገሉትም። ፈጣሪ በሞት ጥላ ስር አይደለም። ፈጣሪ ከቀብር በታች አይሆንም። ሱብሃንአላህ። ራሳችሁ ሐዲስ፣ ራሳችሁ ቁርአን፣ ከራሳችሁ ተፍሲር፣ ለዛውም እኛ እንደምንረዳው ሳይሆን እናንተ እንደምትረዱት ማስረጃ እያወጣ እነዚያ ለ30 ዓመት ሲሳደብ የነበሩ የዋሃብያ ኡስታዞች ይህንን አስደንጋጭ አስነዋሪ የነብያችሁን ምግባርና የአምላካችሁን አስተምህሮት ስናሳይባችሁ ተሰደብን። ምንድነው ስድብ ሊሆን የሚችለው? በተአምር ሊሆን አይችልም። ምክንያቱም በማስረጃና በመረጃ እየሞገትን ያለ ነው። ከነቢዩ አለይሂ ሰላቱ ወሰላም በላይ ይቺ ምድር ማንንም ፍጡር እንዳላየች በገባቸው ነበር፣ ግን ተገደው ያከብሯቸው ነበር። ግን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አፋቸውን የሚከፍቱ መሃይሞች ይህንን አያውቁም። ጽዱቅ መሆናቸውን፣ ከፍ ያለ ባህሪ ላይ መሆናቸውን፣ የሰው ልጅ ሁሉ ንጉስ መሆናቸውን የመሰከረላቸው አላህ ነው። እንግዲህ እንደተከታተላችሁት ይህን ሁሉ ስድብ ሲያዘንብ የነበረ ዋሃብያ ኡስታዞች ወጥተው ማውገዝና መቃወም ሲገባቸው ይልቁንም ለሱ መልስ ለመስጠት የመጣን ወንድሞች እህቶች እኛን ተቃውሞ እኛን ባለጌ ብለው ያለ ማስረጃ ሲሳደቡ ተመልክተናል። እኛ አመቱን ሙሉ ያለ ማስረጃ መጽሐፋችሁ ላይ የሌለ ያወራነው አንዲት ነገር ካለች ማስረጃ አምጡ፣ ይቅርታ እንጠይቃለን እስከ ማለት ድረስ ደጋግመን ተናግረናል። አንድ ማስረጃ ሊያቀርቡ አልቻሉም። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። ወይንም እንጠፋታለን ወይንም ደግሞ ማያዳግም ስራ እንሰራለን። እንደኔ እፎይ ይጠፋል እንጂ እፎይ ሞት ይሆናል እንጂ ከአሁን በኋላ ግን ማንም አፉ የማይጸዳዳበትን ተቋም እንመሰርታለን። ማንም አንገታችንን አንደፋበትን 929ን ተፍሲር ብንከስር ባትተገብሩባትን ሀገር እኩል የምንከባበርበትን እናደርጋለን። እናከብራችኋለን፣ እንወዳችኋለን። ነገር ግን እኛ የእናንተን ሃይማኖት እንሳደብ፣ እናንተ ምንም ስለኛ ትናገሩ ኔቨር አይሰራም። ይህ ድምጽ ዝም ብሎ በደመ ነፍስ የመጣ ቃል አይደለም። የህይወት ዋጋ የተከፈለበት በመጽሐፍ ቅዱሳዊ ጀግንነት የታተመ መሐላ ነው።
የዛሬ ዓመት እንሞታለን እንጂ ታሪክ እንሰራለን ስንል ብንሞትም እንኳን እንደ ቅዱሳን ሰማዕታት ወደ አምላካችን ወደ ኢየሱስ ክርስቶስ እቅፍ እንደምንሄድ አምነን ነበር። እነሆ ዛሬ ያ የቁርጥ ቀን ዓመቱ ነው። በሰራነው ታሪክ በርካታ ነፍሳት ነቅተዋል። ብዙ ሙስሊም ሐቁን አውቋል። ብዙ ክርስቲያንን በእምነቱ ጸንቷል። ሆኖም በቂ አይደለም። በየመንገዱ የሚደረጉ ስድቦች ዛሬም እንደቀጠሉ ናቸው። እኛ ብናደርገው ወንጀል የሚባለው እነሱ ሲያደርጉት ግን የክብር ሽልማት ኒሻን የሚያሰጥ ድርጊት ሆኗል። መጅሊሱ ተሳዳቢዎቹን በጉያው አቅፎና ደብቆ እኛ ላይ ጣቱን እየቀሰረ እየየውን ያሰማል። የሃይማኖት ተቋሙም ፍትህን አዛብቷል። ይሄ ሁሉ ስድብና ይሄ ሁሉ ድርጊት አልታይ ብሎታል። እኛን ተሳዳቢ ይለናል። የፍትህ አካላት ጠበቃዎች ዝምታ መርጠዋል። ቤተ ክርስቲያናችን ዝም ብላለች። በዚህ ሁሉ ነገር ውስጥ ግን እግዚአብሔር ስራውን ይሰራልና አንድ እፎይ አይደለም ሚሊዮን እፎይ ዛሬ ፈርቷል። እርሱ ራሱ መርጦ ያስነሳልና እልፍ አላፍ እፎዮች አሉ። እኔ እፎይ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገድሉትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለ አንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ካሁን በኋላ እንሰራለን። የሰዎችን ልብ ለመስበር ሰይፍ አያስፈልግም። አንዲት ቃል ትበቃለች። በአንዲት ቃል ሰውን ስብርብር ማድረግ ይቻላል። በጥሩ ቃል መጠገን ይቻላል። ክርስቲያኖች እንደሰማችሁት እንግዲህ አምላካችሁን ኢየሱስ ክርስቶስን ኢየሱስ ብላችሁ መጥራት አትችሉም። ኢሳ ነው ስሙ። አባታችን አብርሃም የምትሉትን አብርሃም ብላችሁ ከዚህ በኋላ መጥራት አትችሉም። የኛ ነብይ ስለሆነ ስሙ ኢብራሂም ነው። ሙሴን ሙሴ ብላችሁ መጥራት አትችሉም። ስሙ ሙሳ ነው፣ የኛ ነብይ ነው። ማርያምንም ማርያም ብላችሁ መጥራት አትችሉም። መርየም ነው ስሟ። እነዚህን ቃላቶች በድፍረት መስጊድ ውስጥ ህዝብ ሰብስቦ የሚያስተምረውን ኡስታዝ ጀግና ብሎ መጅሊሱም ሆነ ህዝበ ሙስሊሙ ወሃቢያዎች ተሰብስበው መኪና እየሸለሙ እኛን ተሳዳቢ ማለት ተገቢ ነው ትላላችሁ? الله أكبر الله أكبر ما شاء الله إسلام الرابوري كنترو كنتاه زلالمي داندي فساروغا كنارا ህሊና ያላችሁ ሙስሊሞች፣ ህሊና ያላችሁ ሼኮች፣ ህሊና ያላችሁ ኤቲስቶች፣ ህሊና ያለው ማንኛውም ሰው መንግስትም ሁላችሁ እስኪ ፍረዱ። ይህ ተገቢ ነው ትላላችሁ? እስኪ አስቡት። አምላክህን አምላክ ኢየሱስ ክርስቶስ ብለህ መጥራት አትችልም ብሎ በአደባባይ የሰበከ ኡስታዝ ነገ ስልጣን ቢያገኝ ምን እንደሚያደርገን ለመገመት ጠንቋይ መሆን አይጠበቅብህም። ኢየሱስን አምላኬ ብለህ መጥራት አትችልም፣ ኢሳ ነው ብለህ መጥራት የምትችለው ብሎ የዚህን ያህል በድፍረት ደፍሮ በአደባባይ ጥላቻውን የሰበከው ኡስታዝ ዘሩ መሬት ላይ ወርዶ ፍሬን አፍርቶ ዛሬ ላይ ኦርቶዶክሶች በየቦታው እንዴት እንደሚገደሉ እያየን ነው። በአርሲ በተለያዩ ቦታዎች ታዲያ የሚገደሉ ኦርቶዶክሳውያን ድራማው አሁን ግልጽ ይሆንላችኋል ብዬ አስባለሁ። ምዕመናን እምነታችሁን ወቁ። ማህበራት፣ ሁላችንም ኦርቶዶክሳውያን አሁን ትክክል
ትክክለኛ የመደራጃ ጊዜያችን እንደሆነ ግልጽ እየታየኝ ነው። ስለዚህ ነገ ዛሬ ሳትል አሁን ኦርቶዶክሳውያን ተደራጅ። በለዛ የግብጽ የሲሪያ እጣ ፈንታ እንደማይደርሰን ምንም ማረጋገጫ የለንም። የአክፍሮት ኃይላትን ዘመቻ የሚገታ ግዙፍ ፕሮጀክት ይፋ ሆኗል። ጉራባ ሂዳያ እስላማዊ ድርጅት በአዲስ አበባና በሆሳና ከተሞች የሚገነቡ ግዙፍ የወቅፍ ፕሮጀክቶችን እውን ለማድረግ የምክክርና የገንዘብ ማሰባሰብ መርሃ ግብርን አከናውኗል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞችና 10 የንጽጽር ዳኢዎችን መቅጠር የሚያስችልና በአመት 400 የቁርአን አህፋዞችን ማፍራት የሚያስችል መሆኑን ተገልጿል። ዝርዝሩን ኢማን መሐመድ ታቀርበዋለች። ጉራባ ሂዳያ እስላማዊ ድርጅት በሀዲያ ዞን የሚዘነዘረውን የአክፍሮት ዘመቻ ለመክታት ግዙፍ የአውቀፍ ፕሮጀክት ይፋ አድርጓል። ፕሮጀክቱ በአዲስ አበባና በሆሳና አካባቢ ለሚገነባው ግዙፍ የአውቀፍ ፕሮጀክት ከ150 ሚሊዮን እስከ 200 ሚሊዮን እንደሚፈጅ ተገልጿል። ፕሮጀክቱ ሲጠናቀቅ ለ40 ኡስታዞች የ10 የንጽጽር ዳኢዎች መቅጠር የሚያስችልና በአመት 400 የቁርአን ሐፊዞች እንዲሁም 500 አዳዲስ ሰዎች ወደ እስልምና የሚያስገቡ ዳኢዎችን ማፍራት የሚያስችል መሆኑ ተገልጿል። ጉራባ ሂዳያ እስላማዊ ድርጅት በሀገራችን በሀዲያ ዞን ሙስሊሞች ላይ የሚሰነዘረውን ስልታዊ የአክፍሮት ዘመቻ ለመክታትና ዘላቂ የልማት ስራዎችን ለማከናወን ያለመ ግዙፍ የአውቀፍ ግንባታ ፕሮጀክት መሆኑ ተነግሯል። ድርጅቱ በአዲስ አበባና በሆሳና ከተሞች የሚገነቡ የአውቀፍ ፕሮጀክትን እውን ለማድረግ የገንዘብ ማሰባሰቢያና የምክክር መድረክ ትላንትና አከናውኗል። በ2010 ዓመተ ልደት የተመሰረተው ጉራባ ሂዳያ እስላማዊ ድርጅት ዋና ዓላማው ሙስሊሙ ማህበረሰብ በእምነቱ ላይ በቂ ዕውቀት ኖሮት ራሱን ከአክፍሮ ኃይላት ጥቃትን እንዲከላከል ማድረግ መሆኑ ተገልጿል። እስካሁን በየመስጊዱ በሚሰበሰበው የህዝብ ድጋፍ ሲንቀሳቀስ የቆየው ድርጅቱ በየጊዜው ከሚደረግ የልማናና እርዳታ ስራ ወጥቶ አስተማማኝና ቋሚ የገቢ ምንጭ የሚሆን ህንጻዎችን መገንባት ድርጅቱን ቅድሚያ ሰጥቶ እየተንቀሳቀሰ እንደሚገኝ ተገልጿል። የአክፍሮት ዘመቻውን ከመከላከል ባለፈ የከፈሩትን ወደ እስልምና የመመለስ አዳዲስ ሰለምቴዎችን በዲናቸው የማጽናት ስራ መስራት የድርጅቱ ሌላኛው ፈተና መሆኑን በመርሃ ግብሩ ላይ ተነግሯል። በሌላ በኩል ዲኑን በሚገባ የተረዱና ለማህበረሰባቸው ጠንክረው የሚሰሩ የቁርአንና እስላማዊ ዕውቀት ያላቸው ልጆችን ማብቃት ድርጅቱ የቆመለት ዓላማ መሆኑ ተነግሯል። ጉራባ ሂዳያ እስላማዊ ድርጅት የሚገነባው ግዙፍ የአውቀፍ ፕሮጀክት ገቢ ማስገኘት ሲጀምር ድርጅቱ ዘርፈ ብዙ የዲንና የማህበራዊ አገልግሎት እንደሚያከናውን ተገልጿል። የድርጅቱ የስራ ኃላፊዎች እንደገለጹት ይህንን የወቅፍ ፕሮጀክት የሙስሊሙ ማህበረሰብ ማንነት ጠብቆ ለማቆየትና ለአክፍሮት ኃይላት ምላሽ ለመስጠት የሚደረገው ጉዞ በኢኮኖሚ አቅም የሚደገፍ የጀርባ አጥንት ይሆናልም ብለዋል። በመርሃ ግብሩ ላይ የተገኙት ኡስታዝ አቡበከር ጉራባ ሂዳያ እስላማዊ ድርጅት ለጀመረው የአውቀፍ ግንባታ ፕሮጀክት መላው ሙስሊም በባለቤትነት ስሜት እንዲረባረብ ጥሪ አቅርበዋል። ኡስታዝ ይህንን ጥሪ ያስተላለፉት ድርጅቱ ባዘጋጀው የገቢ ማሰባሰቢያ መድረክ ላይ ባደረጉት ንግግር ነው። ቅንጦትን ትተን ወደ ተግባር እንመለስ ሲሉ አጽንኦት ሰጥተው ተናግረዋል። የእስልምና ጉዳዮች ጠቅላይ ምክር ቤትና መሰል ተቋማት ትኩረታቸውን ከቅንጦት ፕሮጀክቶች ወጥተው ትውልድን ከአደጋ በሚታደጉ ተግባራት ስራዎች ላይ ሊሆን እንደሚገባ ኡስታዝ አቡበከር አሳስበዋል። ኡማው እየከፈረ ባለበት ትውልድ ከእጃችን እየወጣ ባለበት ወቅት እጃችንን አጣጥፈ መቀመጥ የለብንም ያሉት ኡስታዝም በተለይ በሀዲያ ዞን ያለው የአክፍሮት ዘመቻ ለመመከት የጉራባ ሂዳያ እንቅስቃሴ ወሳኝ መሆኑ እንደተከታተላችሁት በመቶ ሚሊዮን ብሮች ተበድበው እንደዚህ ተሳዳቢ ኡስታዞችን ለማፍራት ሩጫ ላይ ናቸው። እጅና እግራችንን አጣጥፈን መቀመጥ ጤነኛ ነው ብለን አናስብም። ሁላችንም ንቁ፣ እንቃ፣ መስራት ያለብንን ስራ እንስራ ለማለት ወዳለሁ። በማህበራዊ ሚዲያ በእውቀትና በማስረጃ እኛ ፊት ቆሞ መወያየት ያቃተው ጽንፈኛው አክራሪ የውሃብያ ኢስላሚክ ቡድን ተስፋ ቆርጦ አደባባይ ላይ ሀገር ሰላም ብለው ወደ ስራ ለመሄድ አሊያም ዕቃ ለመግዛት የወጡ ኢትዮጵያውያንን ማሸበር መጀመሩን የሚያሳይ የቪዲዮ ማስረጃ ራሱ ቀርጾ በቻናሉ ካጋራቸው ቪዲዮዎች ነበር ያሰማኋችሁ። ይህ በመጅሊሱ ስልጠናን ወስዶ እውቅናን አግኝቶ በተቋም ደረጃ የሚንቀሳቀሰው የውሃብያ ተሳዳቢ አክራሪ ጽንፈኛ ኢስላማዊ ቡድን የሁሉም ዜጋ የጋራ መገልገያ የሆኑ ህዝብ በብዛት የሚሰበሰብባቸው እንደ የገበያ ማዕከል፣ ታክሲና አውቶቡስ መያዣ ስፍራዎች ላይ እንደተመለከታችሁት በማን አለብኝነት የሀገሪቱን ከግማሽ በላይ የሆነውን ቁጥር የያዘውን ህዝበ ክርስቲያኑን አምላክና ቅዱሳንን በአደባባይ መስደብ ከጀመረ ዋለ አደር ብለዋል። እዚህ ጉዳይ ላይ የኢትዮጵያ ህገ መንግስት ምን ይላል? አንቀጽ 11 መንግስት በሃይማኖት ጣልቃ አይገባም፣ ሃይማኖት በመንግስት ጣልቃ አይገባም። መንግስታዊ የሆኑ የህዝብ መገልገያ መንገዶች፣ አደባባዮች ለአንድ ሃይማኖት ማስፋፊያና ለሌላው ማጥቂያ መዋል እንደሌለባቸው ይገልጻል። በህዝብ መሰብሰቢያ ቦታዎች ላይ በድምጽ ማጉያ ወይም በስፒከር የሌላን እምነት እሴት ማጥቃት በኢትዮጵያ የወንጀለኛ መቅጫ ህግ በሃይማኖትን ስሜት መዳፈር ተብሎ ሊያስጠይቅ የሚችል
ነቢያት አይመለኩም፣ ጻድቃን አይመለኩም። አላህ ልጅ የለውም፣ ወላጅ የለውም። ኢየሱስ ክርስቶስ የፈጣሪ ልጅ አይደለም። አምላክ መቼም ቢሆን የለም። ይህም በተመለከተ አታቋርጠኝ፣ በኋላ እናግረኝ፣ አታቋርጠኝ። እኔ ደግሞ እየረበሻችሁ ነው እናንተ። እሺ ጨርሼ እሄዳለሁ። 10 ደቂቃ ብቻ አትዘጋም። ምንድን ነው የምትዘጋው? አትዘጋም። ጨርሼ እሄዳለሁ። ይሄ እኔም ስራ ነው የምሰራው። እዘጋለሁ ትላለህ። እሄዳለሁ። ጨርሼ 10 ደቂቃ እሄዳለሁ። ጨርሼ ነው የምሄደው። ያንተ ስራ ቦታ እዘጋለሁ። ይሄም ቦታ መቆሚያ ነው። እችላለሁ። ማንም አይከለክለኝም። ተራ ፖሊስ እዘጋለሁ ትላለህ። አትችልም። እስኪ ዝገው። አዲስ ነገር አይደለም። ባንክ ይሁና ታዲያ ባንክ አዲስ ነገር ነው። ባንክ እኛም የምንጠቀምበት ነው። ባንኩ አዲስ ነገር አይደለም። ወይ ተወረደ ወራ አታብዛ። ማሻአላህ አላህ ይጨምርልህ። ናና አዳምጥ። እናት አመጣ ያልወለደችውን ተጸንሶ አልተወለደም። አላሁ አክበር፣ አላሁ አክበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባንክ ስክሮል እናተረጉት። ሰሞኑን እንደምታውቁት በአቢሲኒያ ባንክ በአለም ገና ቅርንጫፍ አካባቢ ላይ ኡስታዛችን ኡስታዝ መሐመድ ከዲር ዳዕዋ ሲያደርግ ከቅርንጫፍ ስራ አስኪያጁ ጋር ግጭት ተፈጥሮ ነበረ። ነገር ግን ያንን ግጭት የሙስሊሙ ኡማ ስፔሻሊ ደግሞ ፕላትፎርም ላይ ሲጠቀሙ የነበሩ ወንድም እህቶች በደንብ ሲሰሩት በነበሩት ትግል ባንኩ በኦፊሻል ፔጁ ይቅርታ ጠይቋል። ይቅርታ የጠየቀበት ደብዳቤም ይሄን ይመስላል። የይቅርታውን ደብዳቤ ላንብብላችሁ። በአለም ገና ከተማ በሚገኘው የባንካችን ቅርንጫፍ አካባቢ በዳዕዋ ስራ ላይ በነበረ የእስልምና እምነት ተከታይ ወንድማችንና በባንካችን የቅርንጫፉ ሰራተኛ መካከል የተፈጠረ አለመግባባትን ተከትሎ አጋጣሚው ሰፊውን የሙስሊም ማህበረሰብ ያሳዘነ መሆኑ በማህበራዊ ሚዲያ ከሚሰራጭ የመረጃ ምንጭ ለመረዳት ችለናል። የተፈጠረው ክስተት የባንካችንን አሰራር እሴትና ባንካችን ከሙስሊም ማህበረሰብ ጋር ካለው መልካም ግንኙነት አንጻር ባንኩን የማይወክልና ፍጹም ተቀባይነት የሌለው መሆኑን የገለጽን ለተፈጠረው አላስፈላጊ ድርጊት ከፍ ያለ ይቅርታ እየጠየቅን በድርጊቱም የተሳተፈው የባንኩ ሰራተኛ ላይ ጥብቅ የዲሲፕሊን እርምጃ የወሰድን መሆኑን ለመግለጽ እንወዳለን። የይቅርታ ደብዳቤያቸው እንግዲህ ይህንን ይመስላል ማለት ነው። አቢሲኒያ ባንክ አኮራን ተብሎ መቅረብ የለበትም። እዚህ ላይ ተሳስታችኋል። ቴክስት ጽፎ ሙስሊሙን ኡማ ይቅርታ ጠይቋል ተብሎ በሰው በአማላጅ ስለተላከ ነው ይሄ ነው የሚያኮራው። እኔ በበኩሌ ይሄን አይደለም የምፈልገው። ፈላጊ ነው ብዬ የማምንበቱ የይቅርታ አካሄድ እንደሚከተለው አስቀምጠዋለሁ። የአቢሲኒያ ባንክ የሄድ ኦፊሱ በሀገራችን ውስጥ ያለው የዋናው የአቢሲኒያ ባንክ ማኔጀር ግለሰቡን ይዘው በቴሌቪዥን መስኮት ላይ ብቅ ብለው ይቅርታውን መጠየቅ ይኖርባቸዋል። በኢፌዴሪ የወንጀለኛ መቅጫ ሕግ አንቀጽ 816 ላይ ማንኛውም ሰው በህዝብ መገልገያ ስፍራ፣ መንገድ፣ አደባባይ፣ ባቡር፣ ታክሲ ተራ በከፍተኛ ድምፅ በመጮህ ወይንም ማጉያ መሳሪያዎች የሰዎችን እረፍትና ሰላም የነሳ እንደሆነ በገንዘብ ወይም በእስራት እንዲቀጣ ይደነግጋል። ይህ የዋሃብያ ኡስታዝ ሞንታርቦ ስፒከር ይዞ ኢየሱስ አይበላም እያለ ሲጮህ የአካባቢውን የንግድ እንቅስቃሴ፣ የባንክ አገልግሎት፣ የዜጎችን ታክሲ ቦታ ላይ፣ ባስ ቦታ ላይ የመሳፈር የግል ሰላም እያወከ ነው። ይህ ሃይማኖታዊ መብት ሳይሆን ተራ የጎዳና ላይ ውንብድና ወንጀል ነው። የባንክ ማናጀሩ ከዚህ ሂዱ ማለቱ ይህንን ህግ ለማስከበር እንጂ እምነትን ለመቃወም አልነበር። የወንጀለኛ መቅጫ ህግ አንቀጽ 492 እንደሚለው የሌላውን ሃይማኖት ዶግማ ወይንም ስርዓት በህዝብ ፊት ማንቋሸሽ ወይንም በመስደብ የሰዎችን የሃይማኖት ስሜት የሚነካ ንግግር ማድረግ ወንጀል ነው። አምላክ አይጸዳዳም ወይንም የማንም ደም አያድንም የሚሉት ቃላቶች ለክርስቲያኑ ማህበረሰብ ከፍተኛ የሞራል ጥቃትና ስድቦች ናቸው። የዋሃብያ ኡስታዝ ይህንን የሚያደርገው በድብቅ ሳይሆን ህዝብ ፊት በህዝብ መገልገያ ቦታ ላይ በድምፅ ማጉያ በሞንታርቦ ነው። ይህ ደግሞ ድርጊቱን ከፍተኛ ወንጀል ያደርገዋል።
እስኪ ወላሂ አንድ ሰው ያምጡ። የኢየሱስ ክርስቶስን እብደትና ውሸት፣ የጳውሎስን ቅዠት፣ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ኢየሱስ ክርስቶስ ውሸታም ነበር። ኢየሱስ ክርስቶስ ዲያብሎስ ነበር። እዚህ ጋር ያለው አምላክ ብቻውን ማሰብ አይችልም። ኢየሱስ ማርያምን የቱ ጋር ነው የበዳት? የቱ ጋር ነው የበዳት? ትል ነኝ ያለው ኢየሱስ፣ የወንድ ከንፈር የሚስመው ኢየሱስ፣ የሰው ብልት የሳመው ኢየሱስ ጣዖት አምላኪ ነበረ። ሰው አይደለም፣ ትል ነው። ክርስቲያኖች አምላክ ብለው የሚያመልኩት ግለሰብ ዘሩ ራሱ በዝሙተኛ የተሞላ ነው። በዝሙተኛ የተሞላ ዘር ነው ያለው። የክርስቲያኖች አምላክ የወንድ ከንፈር እንደሚስም መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። ክርስትና ሞቷል። ያ ጀማ ምንድነው የሚጠበቅብህ? አካፋህን ይዘህ ሄደህ አፈር ማልበስ።